በዓለም ዙሪያ በየቀኑ በሚሊዮኖች የሚቆጠሩ ሰዎች ይመገቡታል። የደስታ የፍቅርና የቅንጦት መገለጫ ነው ቸኮሌት። ነገር ግን ይህ ዛሬ የምናውቀው ጣፋጭ ነገር ከመቶ ዓመታት በፊት የአማልክት መጠጥ ተብሎ የሚጠራ መራራ ፈሳሽ እንደነበር ያውቃሉ? ከትናንሾቹ የካካኦ ፍሬዎች ተነስቶ እስከ ዓለም አቀፍ የቢሊዮን ዶላሮች ኢንዱስትሪ የደረሰው የቸኮሌት አስደናቂ አሰራርና ጉዞ። እውነተኛው ቸኮሌት የሚጀምረው ቴዎብሮማ ካካኦ ከተሰኘ ዛፍ ነው። ይህም ዛፍ የሚበቅለው በጣም ሞቃታማና እርጥበት አዘል በሆኑ የዓለም ክፍሎች ብቻ ነው። ገበሬዎቹም ከዛፉ ላይ የበሰሉትን ቢጫና ቀይ እንክብሎች በእጃቸው በጥንቃቄ ይቆርጧቸዋል። በእያንዳንዱ እንክብል ውስጥ ከ30 እስከ 50 የሚሆኑ ፍሬዎች ይገኛሉ። በእነዚህ ፍሬዎች ላይ የሚታየው ነጭ ፈሳሽ ጣፋጭ ጣዕም ቢኖረውም ፍሬው ግን እጅግ መራራ ነው። ለቸኮሌት ዝግጅት ወሳኙ ሂደት የሚጀምረው እዚህ ጋር ነው። የቸኮሌት እውነተኛ መዓዛና ጣዕም የሚወለደው የማፍላት ሂደት ላይ ነው። ፍሬዎቹ በሙዝ ቅጠል ተሸፍነው ለ5 ወይም ለ7 ቀናት ይቀመጣሉ። በዚህ ጊዜ ውስጥ የተፈጥሮ ኬሚካላዊ ለውጥ ስለሚካሄድ መራራነቱን ቀንሶ የቸኮሌት መዓዛ መፍጠር ይጀምራል። ከማፍላት ሂደቱ ቀጥሎ ፍሬዎቹ እርጥበታቸው እንዲወገድ ፀሐይ ላይ ተዘርግተው ለሳምንት ያህል ይደርቃሉ። አሁን ፍሬዎቹ ወደ ፋብሪካ ደርሰዋል። የመጀመሪያው ሥራ ፍሬዎቹን በትክክለኛው የሙቀት መጠን መቁላት ነው። ይህ ሂደት የቸኮሌቱን ቀለምና ጥልቅ መዓዛ ያወጣዋል። ከተቆላ በኋላ ማሽኖቹ የውጭውን ቆዳ በመላጥ ከውስጥ ያለውን ንጹህ የካካኦ ስጋ ብቻ ይለያሉ። እነዚህ ንጹህ የካካኦ ስጋዎች በትላልቅ ማሽኖች ውስጥ ለሰዓታት ይፈጫሉ። ፍሬው ውስጥ ያለው ተፈጥሯዊ ቅባት በሙቀት ምክንያት ስለሚቀልጥ ጠንካራውን ፍሬ ካካኦ ሊከር ወደ ተባለ ወፍራም ጥቁር ፈሳሽነት ይለውጠዋል። ኮንቺንግ የቸኮሌት አሰራር ጥበብ ነው። ፈሳሹ ቸኮሌት ለቀናት ያህል በትላልቅ ማሽኖች እንዲማሰል ይደረጋል። ይህ ሂደት ቸኮሌቱ ውስጥ ያሉትን አላስፈላጊ አሲዶች በፍጥነት ያስወግዳል። ይህ ሂደትም ቸኮሌቱ በአፍ ውስጥ ሲገባ ልክ እንደ ቅቤ እንዲቀልጥ የሚያደርገውን ልዩ ልስላሴን ይሰጠዋል። ከዛም ቴምፕሪንግ የተሰኘው የሙቀት ማስተካከያ ሂደት ይከተላል። ቸኮሌቱ ሲሰበር ኩርሽም የሚል ድምፅ እንዲኖረውና ሲታይ የሚያብረቀርቅ ውበት እንዲኖረው በሙቀት መጠን በጥንቃቄ እንዲቀዘቅዝና እንዲሞቅ ይደረጋል። በመጨረሻም ቸኮሌቱ ወደ ቅርጽ ማውጫው ውስጥ ይፈሳል። ከሩቅ የካካኦ እርሻዎች ጀምሮ በሳይንስና በጥበብ የታገዘው ረዥም መንገድን አልፎ ይህ ድንቅ ጣፋጭ እጃችን ላይ ይደርሳል። በሚቀጥለው ጊዜ አንድ ቁራጭ ቸኮሌት በአፉ ውስጥ ሲያማሙ ከጀርባው ያለውን የሺዎች ገበሬ ልፋትና የተፈጥሮ አስደናቂ ተአምርን ያስታውሱ። ቻናሉን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።